ካሜራማን ነኝ። ያው ስሜ ስጦታው አለማየሁ ይባላል። ይሄ ድርጊት ሲፈጸም ያው ከቦታው ነበርኩኝ። ያ ኖርማል ቪዲዮ ወደ ክፍለ ጦር እንትን አድርጌዋለሁ። ይሄ ድምጽ ምናምን ስለነበረው ተቆርጦ ነው ታፊነኝ ምናምን እሱ የተቆረጠ ነው። ሌላ ነበረ ልጅ። ያ ቪዲዮ ያኛው ቢገኝ ኖሮ አሪፍ ነበር። እንደውም ያን ቪዲዮ ግባት ይሆናል ምናምን በእጃችሁ የሚገኘው ቪዲዮ እንዳለ ወደ ክፍለ ጦር አስተላልፉ ተባልን። በዛን ሰዓት ያንን አስተላልፈናል። ያው በማህበረ ዴቦ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው። በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይሄ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው እና 43 ሰዎች እንዳጋጣሚ ተይዘው መጡ። በጠላ ወደ ማህበረ ዲጎ ለመግባት ሲሉ ነው እነሱ ተሰብስበው ነበር በጋራ ሲሄዱ የነበሩት። እነሱ ተይዘው መጡ። ከዛን እንዳጋጣሚ እኛ ብርጌድ 1 የ25ኛ ብርጌድ 1 ሁሉም በየግዳጅ ቀጠናቸው ነው የነበሩት። በዛሽ ቦታ ላይ ያ ግድያ የተፈጸመበት ቦታ ላይ የነበሩት ክፍለ ጦር መድፈኞች ነበሩ እና እቺ የብርጌድ 1 ስታፏ አለች እና አብረን ነበርን። እንዳጠቃላይ እዛ ቦታ ላይ ቦታ ይዘን ቁጭ ብለን ነበረ እና እንዳጋጣሚ እነዚህ ሰዎች መጡ። ሲመጡ ሶፊያን ቀጥታ መደብ አወረደ ለታምራት ማለት ነው። ታምራት ማለት የክፍለ ጦሯ ዘመቻ ነው። ዘመቻ ኃላፊ የነበረ ሻለቃ ነው እና እንዲገደሉ መምሪያ አወረደለት። የኛም ብርጌድ አመራር ነበረ ተስፋዬ ብርኬሳ ይባላል። ኮሎኔል ነው ተስፋዬ ብርኬሳ። ግዳጅ ላይ ነው የተሰዉት። ግማሽ የት እንደገቡት አናጣንተ በሰዓቱ ተበታትነ ስለነበር አልተገናኘንም ነበር እና በዛን ግዳጅ እኔ ቀርጫለሁ ቪዲዮ። ግን በዋነኝነት ይሄ ድርጊት ሲፈጸም መደረግ የሌለበት ድርጊት ነው። በሰዓቱ ለኛም የተነገረን እንደዚህ አይነት ነገር አልመሰለንም ነበር። ግማሽ ጥያቄ የሚያቀርቡ ልጆች አሉ። እንዴት ይሄ ሁሉ ሰው ይረሽናል ያሉ ነበሩ በሰዓቱ። አንደኛ ሲቪል ስለለበሱ ሁሉ ወታደርና እነ ሶፊያን የተናገረው ለብዙሃኑ የተናገረው አይ ወታደር ሲዋጉ የነበሩ ወታደሮች ናቸው፣ ተማርከው የመጡ ናቸው ብሉ ነው። በሰዓቱ ውጊያ ነበረ። በዛን ሰዓት የኛም ሰው ብዙ ተጎዳ ሰዎች ነበሩ። እዛ በውጊያ ማለት የያዙ ሰዎች ናቸው እንጂ ህብረተሰብ አይደለም ብሎ ነው የተናገሩት። እኛ ምን ሰማው? ግን የዛን ሰዓት ዋሽተውን ነበረ። እኛ እንደዚህ ንጹሃን ዜጎች መሆኑን አላወቅም በሰዓቱ። እኔ ደግሞ ይሄን ነገር በመያዜ እኔ አሁን ላይ በአሁን ሰዓት በሚፈጠረው ነገር በጣም ደስተኛ ነኝ ማለት። አንደኛ ይሄን ነገር እኔ ባልቀርጸው እዚህ ደረጃ ላይ ደርስ ይችላል። ይሄ ሁሉ ጉድ ላይ ወጣ ይችላል ነበር። ስለዚህ አንደኛ መንግስት በጣም ነው ለኛ ግፍ የሰራው ማለት ነው። መደረግ ያለባቸውን ነገሮች ብዙ ነገር አድርገዋል እና የኢትዮጵያ መንግስት አሁንም ቢሆን በትግራይ ላይ ያደረገው ድርጊት ተገቢ አይደለም በቃ። ስለዚህ ይበቃናል ነው በቃ። እኛም ወታደሮች እኔም በበኩሌ እንደ ክፍለ ጦር ራሴ ነኝ የተናገርኩት ይሄን ነገር ነበረ። ተስፋዬ ብርኬሳ ይባላል። ኮሎኔል ነው ተስፋዬ ብርኬሳ ይባላል እና በሰዓቱ እሱ ነበረ። እኛ ቦታችን የተገደሉበት ቦታና እኛ ያለንበት ቦታ በጣም ሩቅ ነበረ። ቦታ ይዘው ነበር እንዲክብ የነበር ነው። መድፍ ጥበቃ ላይ ነበርን። ስታፏ ብቻ ናት የነበረችው የብርጌድ 1 ስታፏ ብቻ። ከዛን እና እነዚህ ሰዎች እንደመጡ ሊገደሉ ከዛን ሴቶች በዚህ ግድያ ላይ እንዲደፋፈሩ ሴቶች እና ይምጡና አለ። እኔን ነው ነበር የላከኝ በሰዓቱ። እኔ ካሜራ ነበር። አንተም ቪዲዮውን ይዘህ ትቀርጻለህ ለቪዲዮ ግባት ይሆናል ብሎ እሱ እንትን አለኝ። ከዛን እሺ ብዬ ሄድኩ። ከዛ በሰዓቱ የገደሏቸው ክፍለ ጦር ዘመቻ አጃቢ የነበሩት እና የሶፊያን አጃቢ የነበሩት እና ሴቶች ነበሩ በዚህ ግድያ ላይ የተሳተፉት እና ስማቸውን የሴቶችን ጥቀስ ካላችሁ መጥቀስ ይችላል። ሴቶች በሰዓቱ የነበረችው አንዷ ሌሊሴ ትባላለች። ወታደር ሌሊሴ እና ወታደር ሲፋን እና
ምክትል አስተዳዳሪ ውቢት፣ አንዷ ደግሞ ወታደር አጸደ፣ 4 ናቸው። ከየት ክልል ነበር? ክልላቸውን እንኳን በእኛ አሃድ የነበሩ ናቸው። በሰዓቱ በዚህ ድርጊት ላይ የተሳተፉ ሴቶች እነሱ ነበሩ። እዚህ የሉ። በሰዓቱ በግዳጅ የጭላ ግዳጅ ላይ ነው የተሰዉት። ግማሽ የት እንደገቡት አናጣንተ በሰዓቱ ተበታትነን ስለነበር አልተገናኘንም ነበር እና በዛ እንግዲህ ስለዚህ ይበቃናል ነው በቃ። እኛም ወታደሮች እኔም በበኩሌ እንደ ክፍለ ጦር ራሴ ነኝ የተናገርኩት ይሄን ነገር እኔ ነኝ የቀረጽኩት ብዬ ሁሉም ተጨናንቆ ነበር። መጨናነቅ የለበትም። እርምጃ የሚወስዱ ከሆነ በሰዓቱ በድርጊቱ ነበር ቀርጫለሁ። ስለዚህ ቀርጫለሁ። እርምጃ የሚወስዱ ከሆነ በእኔ ይውሰዱ ብዬ ነው ለዚህ ላሉ ክፍለ ጦር የተናገርኩት። አሁንም ቢሆን እኔ ቪዲዮ ቀርጫለሁ። የሰዓቱ የነበሩ አመራሮች አሁን ላይ የሉም። ይሄን ድርጊት ያስፈጸሙትም የፈጸሙትም የሉም። እኔ እማቃቸው በሰዓቱ ነግሬያቸዋለሁ፣ ጠቀሻቸዋለሁ። ስለዚህ ይሄ ጥፋታችን ነው። አሁንም የትግራይን ህዝብ ከዚህ የበለጠ ነገርም ያደረጉ ሊኖሩ ይችላሉ። አሁንም ብዙ ተበደላለች ትግራይ። እዚህ ይቅርታ ነው አሁንም እየጠየቅን ያለ ነው እና ይቅርታ ጠይቀናል። እኔ ሌላ ምን ነገር